ኮች ጌታቸው አቶ ጌታቸው የስፖርት ባለቤት ይህንን እድል አመቻቸው ይህንን እስከ ኮችነት ያበቃኝ በጣም አመሰግናለሁ። ወይኔ አብራሪን በጣም አመሰግናለሁ። ሽልማት ከመርሴ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮው ንጉሥ ከኮቪድ ጀምሮ የተለያዩ ትሬኒንግ ሙዚቃዎችን በመጠቀም Best Sport and Fitness Workers ኮንተንት አሸናፊ ዳናይ ካሊስተር በተለያዩ ስፖርት ነክ ከሆኑ እኛን ጤናችንን ጠብቀን ፊት እንድንሆን የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር የዚህ ሽልማት አሸናፊ ይሆናል። እንኳን ደስ አለን። Congratulations to Danai for winning the best fitness and health content for health. እንኳን ደስ አለ ዳናይ በድጋሚ። ስፖርተኛ አረማመዱ ራሱ ግርማ ሞገስ ያለው ነው አይደል? ስትመለከቱ Congratulations to Danai for winning the best sports and fitness for health content award of the G Power TikTok Creative Awards 2025. እንኳን ደስ አለ ዳናይ። ሰላም ለሁላችሁ። በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን። እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ይሁን። ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ። ከልጅነት ጀምሮ እስካሁን ከጎን ያለውን አቡዬ በጣም አመሰግናለሁ። አሁንም በርትቼ አሳያለሁ። በመቀጠል ኮች ጌታቸው አቶ ጌታቸው የስፖርት ባለቤት ይህንን እድል አመቻቸው ማርያም አመሰግንሻለሁ። ኦኬ፣ በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናቢ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናቢ አንድ ነገር ልንገራችሁ ስለናቢ አንድ ነገር ልንገራችሁ። ሁሌም ናቢ ስል ሰምታችሁ ታውቃላችሁ። እንግዲህ ናቢ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ በጣም ተስፋለኝ ሰው እዚህ የቆመ መሰለኝ ቢሆን በጣም ነው ደስ የሚለው። ወንድማማችን እንወዳቸዋለን። አንድ ነገር አለ እዚህ የምናገራችሁ ሁላችሁ እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 17 ሰዓት ምናምን መተን ወደ ሶዶ ሄደን ያለ ሰው አብረን ነበረ። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ፕሮግራሙን እንጓዝ የነበረው ማለት ነው። እና ብዙ ደረጃ ያሳልፈናል። ይሄ አዶኒ ገና 10 ሚሊዮን ነው የምንገባው። በኮንተንት ክሬሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ። እንኳን ደስ አላችሁ ናቢ አዶናይ፣ እንኳን ደስ አላችሁ።
innovations. በመቀጠል በሳይንስና ቴክኖሎጂ ዘርፍ እንዲሁም በምህንድስናና ሂሳብ ዘርፍ ላይ መረጃዎችን የሚሰጡ ህብረተሰቡን የሚያስተምሩ ቪዲዮዎችን በመስራት በስቴም አዋርድ ሽልማት የሚሸለሙትን እዚህ ይሸልማል። The next award ለሶስተኛ ጊዜ እዚህ መድረክ ላይ ተመልሼ መጥቻለሁ። አሁን ደግሞ የመጣነው እንግዲህ እንደምትመለከቱት ከኋላዬም አሉ፣ ውስጥ ላይ በጣም በርካቶች አሉ። የኢትዮጵያ የሶሻል ሚዲያ ይዘት ፈጣሪዎች ማህበር እንግዲህ ከሰሞኑ ተመስርቷል። በርካታ ስራዎችን ለመስራት እንቅስቃሴ እያደረገ የሚገኝ ሲሆን መጀመሪያ ለዚህ ማህበር አንድ የሁላችሁ ሞራል ሰጡልን ደስ ይለናል። ሞራሉ ያንሳል። በእውነት ለእናንተ መብት ነው እነሱ የተሰባሰቡት። በየትኛው ፕላትፎርም ላይ የሚሰሩትን ከ5000 ተከታይ ጀምሮ ያላቸው በብሮድካስት ህጉ መሰረት ከ5000 በላይ ተከታይ ያላቸው በሙሉ honors creators who make science and technology exciting. They sparked curiosity and made learning feel adventurous. Their content may inspire future engineers and inventors. ሽልማቱን የሚሰጡልን ደግሞ በተለያዩ የሳይንስና የቴክኖሎጂ ስራ ፈጠራ ውድድሮች ላይ የምናውቃቸው እንዲሁም በግላቸው በፌስቡክ ፔጃቸው ላይ የተለያዩ ሽልማቶችን ለስራ ፈጣሪዎች፣ ለስራ ወዳዶች የሚሰጡት ኢንጂነር ቢጃይ ናይከር ናቸው። Presenting this award, you may know him by giving awards himself, is Engineer Beja Naiker. ኢንጂነር ቤጃን እባካችሁ ወደ መድረክ ጋብዙልን። Please give a warm round of applause to Engineer Beja Naiker. Le Beja Naiker, esti ande le engineer በጭብጨባ ተቀበሉ። ስቴም ምርጥ 5 እጩ ተወዳዳሪዎች አቤኔዘር ኢንቴክ፣ ቢግ ሀበሻ፣ ዲኒ፣ ዩቲዩበርስ ኦፊሻል፣ ቲቸር ዳኒ። የዚህ ሽልማት አሸናፊ የሚሆነውን አሁን የምናውቅበት ሰዓት ላይ ደርሰናል። የቴክ የአሁኑ ዙር አሸናፊ ቲቸር ዳኒ የ2025 ጂፓወር ቲክቶክ ክሬቲቭ አዋርድ አሸናፊ ሆኗል። በስቴም ዘርፍ ማለት ነው። እንኳን ደስ አለ ቲቸር ዳኒ። ተሰልን ደግሞ በተለያዩ የትወና ስራዎቿ የምናውቃት እንዲሁም ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አርቲስት ማስተዋል ወንደሰን ናት። This award will be presented by the beloved actress and Addis Abeba's Football Federation Vice President Mastawal Wendosen. Mastawal Wendosen ወደ መድረክ እባካችሁን እያጨበጨባችሁ ተቀበሉልን። Please welcome to the stage the beloved actress Mastawal Wendosen. ሰላም፣ እንዴት ናችሁ? እንኳን ለዚህ ቀን በሰላም አደረሳችሁ። አዘጋጆችም በብዙ ድካምና ልፋት እዚህ ቀን ላይ ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ስለ ቲክቶክ ስናስብ የተወሰነ ዓመታት በፊት ኮሮና ላይ ነው ሁላችንም እንደ ቀልድ የጀመርነው። አሁን ግን በዓለማችን ላይ 1.5 ቢሊዮን የሚያክል ሰው የሚጠቀመው ፕላትፎርም ነው እና በእጃችሁ ላይ ያለው በገንዘብ የማይተመን ሀብት ነው። ስለዚህ የብዙ ሰዎችን ቤት የሚያንኳኳ ብዙ ሰዎችን ኢንፍሉዌንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ።
ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። ህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የዛሬ ኖሚኒዎች በኮንተንት ምርጥ 5 እጩ ተወዳዳሪዎች አማድ አሹ ቪውስ፣ ዳናይ ካሊስተር፣ ዳዋ ቦስ፣ ቶማስ ሃይድ። በቅድሚያ ይህንን ሽልማት ከመርሴ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብር ይስጥ። ይህ ሽልማት ለሁላችንም ነው። በዚህ ያደረገ ብሩክ ኒውስ we proceed to the next awards. በቅድሚያ በአሪፍ ፔይ ፓወር የሆነው የጃኒ አዋርድ እንሸልማለን። ይህ ሽልማት ከሌሎቹ ለየት የሚያደርገው ሙሉ ለሙሉ የህዝብ ድምፅ ብቻ ነው አሸናፊ የሚለየው። The next award is powered by Arif Pay and it's called the Jami Award. ተወቻችሁ ለእናንተ ቲፕ ማድረግ ከፈለጉ የተለያዩ እገዛዎችን ማድረግ ከፈለጉ Please welcome to the stage Mr. Nathan Danto. እንዴት አመሻችሁ? ጥሩ ጊዜ እያሳለፋችሁ ነው አይደለም? ነው ድምፅ አይሰማም። የጃሚ አዋርድን አናውንስ ከማድረጋችን በፊት የዚህ አዋርድ ለየት የሚያደርገው ነገር የጃሚ አዋርድ የጃሚና የአሪፍ ፔይ አዋርድ ከእኛ ሳይሆን ከራሱ ከፋኖቻችሁና ከኦዲየንሶቻችሁ የተሰበሰበ አዋርድ ነው ማለት ነው። ይህንን አዋርድ አሁን ስክሪን ላይ በምታዩ ፋኖቻችሁና ከኦዲየንሶቻችሁ የተሰበሰበው አጠቃላይ ብር ወደ 150,000 ላስት ዳይሬክት 150,000 እያደገ ሊሆን ይችላል በማድረግ ከፋኖቻችሁ ወይም ከኦዲየንሶቻችሁ ቲክት ኮኔክት የፋይናንሻል ቲፖች ማለት ነው። ፕሪቲ ማች ቲክቶክ ጊፍቲንግ አይነት ግን በዚህ ታይም አክቹዋል መኒ ወይም ዶላር ወይም የውጭ ሀገር ከረንሲዎች ማለት ነው። በአሪፍ Benji, Estifo. ማለም ያረፈው ብሩክ ኒውስ ሁለተኛ ጊዜ ባትምሽት አሸናፊ ሆኗል። ብሩክ ኒውስ በድጋሚ በምሽቱ ሁለተኛ አዋርድ ሊወስድ ነው ማለት ነው። በነገራችን ላይ ይሄ አዋርድ ራንደምሊ እንደተመለከታችሁት ነው የተመረጠው። ብሩክ ኒውስ እንኳን ደስ አለ። ዛሬ ሲገባ በብሩክ አማካኝነት ለጃሚ የተወሰነ ገበያ ይኖረናል ብለን ተስፋ ጃሚ አዋርድ እንግዲህ የተሰበሰበው ገንዘብ ራሳችሁ ከኦዲየንሶች ነው ማለት ነው። ለብሩክ ኒውስ የተበረከተውን ገንዘብ ከእናንተ የመጣ ነው። እጅግ በጣም እናመሰግናለን። ብሩክ ኒውስ በድጋሚ እንኳን ደስ አለ። በመቀጠል ቀጣዩ የሽልማት ዘርፋችን የሚሆነው በ2025 ወደ ቲክቶኩ ዓለም ተቀላቅለው በፍጥነት የብዙዎችን ልብስ የገዙ ከፍተኛ ዝናን ማትረፍ የቻሉትን በቤስት ኢመርጂንግ ቲክቶከር አዋርድ ዘርፍ እንሸልማለን። This award honors content creators
creators who joined TikTok just in 2025 and has managed to capture the hearts of their audience. Best Emerging TikToker Award. ይህን ሽልማት ደግሞ በተለያዩ ማህበራዊ ሚዲያዎች ላይ ስራዎቿን ስታቀርብ የምናውቃት የኢክራም አውቶሞቲቭ ዋና ስራ አስኪያጅ የሆነችው ኢክራም ኢድሪስ ትሆናለች ማለት ነው። To present this award, the CEO of Ikram Automotive, Ikram Idris, is with us today. ኢክራምን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage, Ikram Idris. በጣም ነው የምታምረው። አታምርም ወይ? አጨብጭቡላት እንጂ። የእስካሁን የፕሬዘንተር ቤስት አለባበስ አዋርድ ሽልማት ካለ የኔን ቦት ያገኘው ይሄ አለባበስ በትክክል እንደምን አመሻችሁ። በጣም ደስ ይላል። እንግዲህ ለሶስተኛ ጊዜ እዚህ መድረክ ላይ ተገኝቻለሁ። ቲክቶክ ቤተሰቦች በሙሉ እንኳን ደስ ያላችሁ። በጣም ታምራላችሁ። እኔም በጣም አምራለሁ። አመሰግናለሁ። እጩዎቹን ተመልክተን ነበር። ኢመርጂንግ ኢትዮጵያ አምስት እጩ ተወዳዳሪዎች አንቴ፣ ባምሌ፣ ዶቭ፣ ኢትዮ ማትሪክስ፣ ሰሊና ወሮ። እንግዲህ የዚህን አሸናፊ ከመናገር በፊት ዛሬ እንደምታዩ ያው ህፃን ልጅ አስዬ ነው የመጣሁት። አንድ መልዕክት ማስተላለፍ እፈልጋለሁ ለቲክቶከሮች እንደ እናት። መቼም እዚህ ውስጥ እናት የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደቡ የሚል መልዕክት ነው። ቢያንስ እንደዚህ አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። በእኛ በእስላም ደግሞ ጀነት ወይንም ማን ነው እስኪ ባምሌ ወደ መድረክ። Congratulations to Bamle for winning the Best Emerging TikToker Award for the G-Power TikTok Creative Awards 2025. እንኳን ደስ አለ ባምሌ። ባምሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ የነበረው ባምሌ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምሌ። በጣም በሚያስቁ ቪዲዮዎቹ እናውቀዋለን። ጥርሳችንን አያስገድድም። የእሱ ቪዲዮ ከመጣ እናሳልፈው። ሆዳችን እስኪያምን ድረስ የሚያስቀን ባምሌ ስላሸነፍ እንኳን ደስ አለ። ባምሌ ወደዚህ አሁን እያሳጋ እንደተመኘሁ አገኘሁ። ልጄ ሳምና ነው ሰጥ ሳሟት መጀመሪያ ትልቅ እና ለዚህ ደረጃ ላደረጋችሁ እንደወላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ይህን ዋንጫ ብቻዬን አይደለም ያሳካሁት፣ ጓደኛዬ አጎት አንድ ወደዚህ ሲመጣ መድረኩ
አው ያፍቱኝ እየመጣ ይገኛል ወደ መድረክ። ጓደኝነት ወንድማማችነት ዛሬ በዚህ መድረክ በሁለተኛ ጊዜ ኢትዮጵያዊነት በዚህ መድረክ እየተመለከትነው እንገኛለን። በጣም ይቅርታ ጀመረ ሁላችሁም በጣም ነው የምናመሰግነው በዚህ ድረስ ላደረጋችሁ ከመልእክተኛው ጀምሮ የደገፋችሁን ፎላጋችሁ በጣም ነው የምናመሰግነው። እዚህ ድረስ ያደረገን ፈጣሪያችን እሱ ክብርና ምስጋና ይስጥ። እንኳን ደስ ያለ ባምሌ፣ እንኳን ደስ ያላችሁ ጓደኛሞች። ደስ ይላል። ወደ ቀጣዩ የሽልማት ዘርፍ እናመራለን። ባሳለፍነው ዓመት በቲክቶክ ላይ የተለያዩ ባህላዊ ዘመናዊ ጭፈራዎችን በማሳየት ቀልባችንን የገዙ ሰውነታቸው እንደ ውሃ የሚታዘዝላቸው የቤስት ዳንስ ወይም ፐርፎርማንስ አዋርድ ሽልማት ነው። This award honors creators who have shown us modern and cultural dances and performances. These creators do not only move their bodies but also make us want to move. የዚህ ሽልማት የሚሸልሙልን ደግሞ የኤስአርኤን ባለቤት የሆኑት ሚስተር አልበርት ሼን ናቸው። To present the award of the Best Dancer or Performer Award, the owner of SRNE, Mr. Albert dancer, performer, ምርጥ computer instruments, በጣም ከባድ ኮምፒቲሽን ነው። አሸናፊው ዳዊት ታዬ በተለያዩ እንቅስቃሴዎቹ የምናውቀው ዳዊት የዚህ ሽልማት ማለትም የቤስት ዳንስ ወይም ፐርፎርማንስ ሽልማት አሸናፊ ይሆናል ማለት ነው። እንኳን ደስ አለህ ዳዊት። Congratulations, David Taye, for winning the Best Dancer or Performer Award of G Power TikTok Creative Awards 2025. እንኳን ደስ አለህ ዳዊት ታዬ። ከኮቪድ ጀምሮ የተለያዩ ትሬኒንግ ሙዚቃዎችን በመጠቀም ቫይራል የሆኑ የዳንስ እንቅስቃሴዎችን በማሳየት የምናውቀው ዳዊት ዘንድሮ በዚህ ዘርፍ አሸናፊ ይሆናል። በድጋሚ እንኳን ደስ አለህ ዳዊት ታዬ። በመጀመሪያ እዚህ እናንተ ፊት እንድቆም ለረዳችኝ በጣም ለምወዳት ያለ እሷ ምንም መራመድ ለማልችለው ለእመቤቴ ድንግል ማርያም በመቀጠልም እንከባክባ ፍቅር ሳትቀንስ ምንም ሳይጎልብን በቃ ቃላት የለኝም ለእሷና ላሳደገችኝ ማመሰግነው ሰው ብዙ ነው የነበራችሁ አብሮ አደግ ጓደኞቼ እናንተ ምኞት ነውና ሁላችሁም በጣም የምወዳችሁ። ያው ስማችሁ ቀጠሮ እዚህ ጋር አይመጣም፣ ለዛ ሁላችሁም አመሰግናለሁ። ዳንሰኛው ጀማ በጣም ነው የምወዳችሁ ሁላችሁም፣ የእናንተ ውጤት ነው። በመጨረሻም እኔን ቦት ላደረጋችሁ ለሁላችሁ ከልብ አድርጌ አመሰግናለሁ። እዚህም ሀገር ላይ ውጭም ላላችሁ እንዳከበራችሁ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ያው አንድ የምናገረው ነገር አለ። በዚህ አጋጣሚ ልናገር፣ ወንዶችን አያካልልም። ሴቶች ኢማኔ መውሰድ ጀምሬያለሁ። ኢማኔ አዲስ በዘመናዋ የሚቀጥለው ዓመት ተሸላሚ ወይ ትሆናል። እዚሁ ጀምሮታል።
congratulations and thank you for our presenter, Mr. Arif. እስከ ኮችነት ያመጣኝ በጣም አመሰግናለሁ። ወይ አብራሪ በጣም አመሰግናለሁ። የኢትዮጵያ ሕዝብ ሁሉ ቮት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ከልቤ ተመስግኞች ነው። የሀገራችን ክፍሎች እየተጓዙ እኛም በስልካችን ላይ ያየናቸው አብረናቸው This award honors the creators who takes us along their incredible journey wherever they go and make us feel like we are actually right there with them wherever they are. ይህንን ሽልማት ደግሞ የሚሰጡልን የሳኮ ዋና ስራ አስኪያጅ የሆኑት ሚስተር ስኮት ዙ ናቸው። This award will be presented by the CEO of SACO, Scott Zu. እባካችሁ ሚስተር ስኮትን ወደ መድረክ አዙልን። Please welcome to the stage Mr. Scott Zu. ትራቭሊንግ ኮንተንት በጣም አብዛኞቻችን ከምንወደው ኮንተንት መካከል ነው። እኛም እንድንሄድ ከሚገፋፋን መካከል ነው። The best traveling content ዘርፍ በቤስት ትራቭሊንግ ኮንተንት ዘርፍ እጩ የሆኑ ተወዳዳሪዎቻችንን ተሳታፊዎቻችንን እንመለከታለን። ቤስት ትራቭሊንግ ኮንተንት ምርጥ 5 እጩ ተወዳዳሪዎች እንሂድ በጫካ፣ ኢትዮጵያን ዋይልድ ላይፍ፣ ሀበሻ ትራቭለር፣ ሰያ ኢትዮጵያ፣ ቪዚት ኦሮሚያ። የትኛው ይመስላችኋል? በቤስት ትራቭሊንግ ኮንተንት ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው። Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the best traveling content of G-Power TikTok Creative Awards of 2025. ቤታችን ሆነን እንደተጓዝን ያህል እስኪሰማን ድረስ አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለ። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁ ምን ኖሮኝ እዚህ እንዳደረሳችሁ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁ ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ብዙ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነው እና ሁላችሁም ድምፅ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው የሚሞትበት 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነው እና እንደው በቻላችሁ ታቅም እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተን እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለህ ሰያ። ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ
ቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው ፎሎ እያደረግነው የምንገኝ። እንኳን ደስ ያለ ሳይዲያ በጣም የሚገርም መልእክት ነው። በመቀጠል የዕለት ተዕለት ኑሯቸውን ጉዟቸውን ለተመልካች ሳቢ በሆነ ሁኔታ እያቀረቡ የኑሮ ዘይቤያቸውን በደስታ እንድንጋራቸው የሚያደርጉንን በቤስት ላይፍስታይል ኮንተንት ዘርፍ እንሸልማለን። This award celebrates creators who turn everyday life into beautiful storytelling. Lifestyle content invites us into someone's world with warmth and transparency. The Best Lifestyle Content Award. ይህ ሽልማት ደግሞ በዞማ ቢዩቲ አካዳሚ ፓወርድ የሆነ ሲሆን ሽልማቱንም የሚሰጡልን የዚሁ የዞማ ቢዩቲ አካዳሚ ባለቤት የሆኑት አቶ አሪያ ሀጎስ ይሆናሉ። This award is powered by Zoma Beauty, and presenting this award is the owner of Zoma Beauty, Mr. Araya Hagos. አቶ አሪያን እባካችሁ ወደ መድረክ ጋብዙልን። Please welcome to the stage the owner of Zoma Beauty, Mr. Araya Hagos. Zoma Beauty እንዲሁም የቢዩቲ ፓርትነራችን ነው። ዛሬ ራሳችሁን ለማስዋብ ከፈለጋችሁ ሪፍሬሽ ማድረግ ከፈለጋችሁ ቦታ አለላችሁ። በቅድሚያ እድለኞች እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል በቤስት ላይፍስታይል ኮንተንት እጩዎች እናያለን። ቤስት ላይፍስታይል ኮንተንት ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ጃኒ፣ ካሌብ ገጠር፣ ዮናስ መኳንንት፣ እግር ጥሎ ቤስት ላይፍስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ Teacher Danny for winning this award. Congratulations once again, Teacher Danny እንኳን ደስ አለ። ሃይስኩል እያለን ይከብዱን የነበሩ የፊዚክስ እውቀቶችን ቀለል ባለ ሁኔታ በስብቶ እያጎረሰ ለተማሪዎች እያደረሰ የሚገኘው ቲቸር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ። Teacher Danny, congratulations once again for winning the STEM award for the G Power TikTok Creative Awards 2025. እንደምን አመሻችሁ። እንግዲህ አትቀመጭም ብዬ ነው ይዣት የወጣሁት። በኋላ ዝም አድርጋችሁ ስለነበረ በሰበሩን ቦታ ሁሉ አዲስ ታሪክን በእኛ እየጻፈ እዚህ ያደረሰ ለልዑል እግዚአብሔር ክብርና ምስጋና ነው። በመቀጠል ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር ኖሮ። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና በመቀጠል ራሱ ከአፈር በታች አድርጎ ከአፈር በላይ ደምቄ እንዲቆም ምክንያት ለሆነ ለአባቴ ለአቶ ሻምበል እንዲሁም ደግሞ በጸሎቷና በምክሯ ለምታግዘኝ ለእናቴ ለወይዘሮ አለሜ ላቅ ያለ ምስጋና ማቅረብ እወዳለሁ። ለመረጣችሁ ሁላ እጅግ በጣም እናመሰግናለን። እግዚአብሔር ያክብር። መምህር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ። በርታ፣ ቀጥልበት። ብዙ ወጣቶችን በቀላሉ ትምህርት እንዲረዱ እያደረጋቸው እንደሆነ ለመመስከር እንወዳለን። ያበረታታ ታሪክና የሚያስቀና ፍቅር። እንኳን ደስ አለ መምህር ዳኒ። አሁን በዚህ ዓመት ከጨመርናቸው ነገሮች መካከል መግቢያችን ላይ እንደጠቀስነው 3 የቻሌንጅ ውድድሮችን ዳጎስ ያለ ሽልማት የሚያሸልሙ ውድድሮች አዘጋጅተናል። ከነዚህ ውስጥ አንዱ የሆነውን የምንሸልምበት ሰዓት ላይ ደርሰናል። The 3 categories we added this year had strong competition because they had an amazing challenge within the category. የመጀመሪያው የቻሌንጅ ውድድር ሽልማት የሚሆነው የጭላሎ ቻሌንጅ አዋርድ ሲሆን ይህ ሽልማት
በጭላሎ ቻሌንጅ አዋርድ የተሰሩ ቪዲዮዎች ተደማምረው ወደ 130 ሚሊዮን ቪው ያገኙበት ዝግጅት ነውና ትልቅ ኢምፓክት የፈጠረ ሽልማት ነው። The first challenge award had the amazing various content creators come up with even more creative ideas and stories to advertise Chilalo Food Complex, and it actually garnered 130 million viewership. ተወዳዳሪዎች በአስቂኝ ቪዲዮ በዳንስ ቪዲዮ ምግቦችን እያበሰሉ ቪዲዮዎችን በመስራት ወይም በድራማ መልክ መሆን ይችላል የተመልካችን ቀልብ እየሳሩ የጭላሎ ፉድ ኮምፕሌክስ ግብአቶችን ምርቶች የሆኑትን ለብዙሃን አስተዋውቀዋል። ከነዚህ ብዙ ስለዚህ እሳቸውን ጋብዘን ወደ ሽልማቱ መርሃ ግብር እንሄዳለን። Please welcome to the stage to present this award Chilalo Food Complex representative Tesfaye Bezaber, representing the owner of Chilalo Food Complex, Mr. Tadla Haile-Giyorgis. በተጨማሪም ሽልማቱን የሚሸልሙልን አቶ ሚካኤል ደመቀ የጭላሎ ፉድ ኮምፕሌክስ የኮሜርሻል ማናጀር ይሆናሉ ማለት ነው። እዚህ ላይ እንደምትመለከቱት ዳቦስ ያለ ሽልማት ነው ያለው። ከ1 ሚሊዮን 500,000 300,000 100,000 100,000 እያለ ይቀጥላል። ሽልማቱን መጀመሪያ እንሰጣለን ብለው ቃል የገቡ ወደ ኋላ ሄዳችሁ ቪዲዮቻችንን ማየት ትችላላችሁ። 1.8 ሚሊዮን ብር ነበር። አንደኛ ለወጣ 1 ሚሊዮን፣ ሁለተኛ ለወጣ 500,000፣ ሶስተኛ ለወጣ 300,000 ነበር። ግን በራሳቸው ተነሳሽነት የክሬቲቭ ኢንዱስትሪውን ለማነሳሳት ወጣቶች እንዲበረታቱ በማለት ተጨማሪ ሽልማቶችን አዘጋጅተዋል። እኔ በተወዳደርኩኝ ብዬ የተመኘሁት ቻሌንጅ ነው። To empower the creative industry, Chilalo Food Complex actually added an additional money than the initial 1.8 million, but now we have 2 million award. አቶ ተስፋዬ ስለ ጭላሎ ፉድ ኮምፕሌክስ ድርጅት የተወሰነ ይሉናል። እሺ፣ እንዴት አመሻችሁ? እንኳን ደህና መጣችሁ የተከበራችሁ ክቡራትና ክቡራን፣ እንዲሁም ደግሞ የዕለቱ ድምቀት የሆናችሁ ቲክቶከሮች እንኳን ለ2025 ቲክቶክ ክሬቲቭ አዋርድ በሰላም አደረሳችሁ። በመቀጠል እንግዲህ ጭላሎ ፉድ ኮምፕሌክስ ይሄንን ቻሌንጅ ሲያቀርብ በዋናነት ያው ወጣቶችን ከወጣቶች ጎን ለመሆንም ጭምር ነውና በዚህ አጋጣሚ ስለ ጭላሎ ምስረታ የተወሰነ ጥቂት ልበላችሁ። ጭላሎ ፉድ ኮምፕሌክስ በ2000 ዓመተ ምህረት በአሰላ ከተማ ዱቄት ፋብሪካ በመባል የተመሰረተ ሲሆን በሚያመርታቸው ልዩ ልዩ ጥራት ያላቸው ዱቄቶችን በማምረት በከፍተኛ ፍጥነት ያደገ ድርጅት ነው። አሁን ላይ ከ2000 በላይ የሚሆኑ ሰራተኞችን ቀጥሮ እያሰራና እድል ፈጥሮ እየሄደ ያለ ድርጅት በመሆኑ አሁን ላይ የተለያዩ ብራንድ ያላቸውን ወይም ደግሞ ኦኬ ብራንድ የሆኑትን ኦኬ ፓስታ፣ ኦኬ ኑድልስ፣ ኦኬ መኮሮኒ፣ ኦኬ ፓስቲኒ፣ ኦኬ ዋፈርን እያመረተ ለደንበኞቹ እያቀረበ ያለ ድርጅት ነው። ይህንንም አዋርድ እንግዲህ ታሳቢ አድርጎ የመጣው በዋናነት የኦኬ ብራንዶችን በማህበረሰቡ በማስተዋወቅ በዚሁም ወጣቶች ተጠቃሚ እንዲሆኑ በማሰብ ነው። ጭላሎ ላይ ቀርተን አሸናፊዎቹን ቀስ ብለን እናሳውቃቸዋለን። ከፍተኛ ደረጃ ይዘው አጠናቀዋል። አምስተኛ ደረጃን ይዞ ወይም የ100,000 ብር ተሸላሚ ሆኗል። አቤል Congratulations to Abby's work.
ተበርክቶለታል። አቤኔዝ አንደኛ ነው ታሰባችሁ የስኬት ሚስጥር ኢየሱስ ነው። ኢየሱስ ጌታ ነው። አመሰግናለሁ። እናመሰግናለን። አቤኔዝ የዚህ ውድድር አራተኛ ደረጃን ይዞ ያጠናቀቀው እንዲሁም በተመሳሳይ 400 ሺህ ብር የ100 ሺህ ብር ተሸላሚ አራተኛ ደረጃ ይዛ ያጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። አራተኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawi for winning 4th place for the Chilalo Award Challenge for the G-Power TikTok Creative Awards 2025. Examen Minister. The only link. Examen ከምን በላይ ነውና በእኔ አቅምና በእኔ ፍቃድ አይደለም። እዚያ ነው በሱ ፍቃድ ነው። እሺ ታዲያ እናቶች ሆነው በብዙ ታሪክ እያለፉ ያሉት ልጅን በብዙ መከራ እያሳለፉ ያሉት በጣም ጠንካራ እናቶች እንደዚህ ማድረግ ትችላላችሁ፣ አቅም አላችሁ፣ ጎበዞች ናችሁ፣ እንችላለን። እሺ መርሃዊት እንኳን ደስ አለሽ። ጥሩ መልዕክት ነው ያስተላለፍሽልን። እናቶች እንኳን ደስ አላችሁ። ዛሬ ስለ እናቶች ሲነገር የቆየው በጣም ደስ ብሎኛል። ይህንን የጭላሎ ቻሌንጅ አዋርድ 3ኛ ደረጃ ይዞ ያጠናቀቀልንን የምንገልጽበት ሰዓት ላይ ነው። 300 ሺህ ብር ነው የሚሸለመው። 300 ሺህ ብር አዎ። የ300 ሺህ ብር አሸናፊ ጉተማና ብሩ እንኳን ደስ አላችሁ። ጉተማና ብሩ እንኳን ደስ አላችሁ። 3ኛ የጭላሎ ቻሌንጅ አዋርድ በማሸነፋችሁ የ300 ሺህ ብር ተሸላሚ ሆናችኋል። Congratulations to Gutama and ብሩ። ያው ተለፍቶበታል። ከጀርባችን ብዙ ጊዜ የሚሰሩ ምና እናመሰግናለን። የነበሩት ወንድሞቻችን አንድ መድረክ አረደና ነኝ ተደግፌያለሁ። በጣም ተመራችሁ። በጣም አመሰግናለን። ያው ይቻላል ሰው ብሩና ጉተማ በጣም ጥረታቸውን በጣም ማድነቅ እፈልጋለሁ። ለአንድ ኮንቴንት የት ጥግ ድረስ መሄድ እንደሚቻል በደንብ ያሳዩናል። እያያችሁ ስራቸው ላይ እኛም በደንብ ክሬቲቪቲያችንን እኔ በደንብ ክሬቲቪቲን አውጥቼ እንዳሳይ እነሱ መንገድ ነው ሰው በጣም ነው መወዳችሁ፣ በጣም ነው አመሰግናችሁ እና ምንጊዜም ሰው ማሰብ ያለበት ማስበው
ለሚያየው ተመልካች አይን ማክበር አለበት ብዬ አስባለሁ። እስከ ጥግ ድረስ ዝም ብሎ መስራት ሳይሆን ከልብ ሲሆን ነገር ደስ ይላልና ለተመልካች አይን ያከበረ ነገር ሁሌም አሸናፊ ነው። ሶስተኛ ሁለተኛ ቦታ ቴንክ ዩ ሶ ማች በጣም እናመሰግናለን። ሁላችሁ እንኳን ደስ አላችሁ ለማለት እንወዳለን። Congratulations Kugutama and Buru and also Raja for giving us this beautiful speech. አሁን 1 ሚሊዮን ወይ 500 ሺህ ብር ማን የትኛውን ያገኛል የምንልበት ሰዓት ላይ ደርሰናል። አንደኛውን ብናውቅ የተሻለ ይመስለኛል። ስለዚህ ከሁለቱ እዚህ ከቀሩልን ተፎካካሪዎች ተወዳዳሪዎች ምርጥ 2025 ጂፓወር ቲክቶክ ክሬቲቭ አዋርድ የጭላሎ ቻሌንጅ አሸናፊ አይሰማም አሸናፊ በጣም ደስ ይላል። ሰው በእንግዲህ ከደረጃው ታታላችሁ ተሰራ በጣም በብዙ ካቴጎሪዎች ላይ ኮሚኒቲ ተደርጎ ምንም ባለማሽከር ነው የምናውቀው። በጣም ደስ ብሎኛል። ይሄ ማወቅ በቤት ያሉት ይቀበላል። በወንድሙ ጓደኛው አማካኝነት ነው ሽልማቱ እየተቀበለ የሚገኘው። ይህ ማለት ሚናሙል ደግሞ የ500 ሺህ ብር አሸናፊ ይሆናል። የዚህ ቻሌንጅ ሁለተኛ ደረጃ ይዞ ነው ያጠናቀቀው። እንኳን ደስ አለ ሚናሙል ሁለተኛ በመሆን የጭላሎ ቻሌንጅ አዋርድን በጂፓወር ቲክቶክ ክሬቲቭ አዋርድስ በማሸነፍ የ500 ሺህ ብር ተሸላሚ ሆነሃል። እንኳን ደስ አለ። ለአሸናፊዎች እንዲሁም ለተወዳዳሪዎች እጅግ በጣም ቤኪ እንኳን ደስ አለ። ላይ እየተከታተለ ይገኛል። ክብር ሁሉ ለእግዚአብሔር ይሁን። አሜን። ገለቶማ ዱራንሳ በርባዳ ኢትያሱዳን ጃለቶኒኮ ሆርዶፍቶኒኮ ሐዋሲኮ ወርቲ አከረጅ ፈርዱፍ ከነቱሳብ ቱተር ዲኬሰዩ ባዬ ናገረቱማ እስለጋታ ገደብኒቱን ቱቱቱ ያለው akkasumas maatii koo hiriyoota koo maraa akkan injifadhuuf hawwii keessan kan ture kunoon guyyaa har'aa injifadheera. Hawwii keessan baga egaan agartan isin jedha. Galatoomaa ulfaataa afaan keenyaan hojjechuun afaan keenyaan dorgomuun injifachuu dandeenya. Injifannoo irraa ol fudheenya. Galatoomaa. እንኳን ደስ አለ ሚናሙል። ሸላሚዎቻችንን በክብር ከመመለሳችን በፊት አንድ ስፔሻል የሆነ They want to award another yet creator. መጀመሪያ ቀደም ሲል እንደነገርኳችሁ 1.8 ነበር ለመሸለም የተስማሙት። አሁን ከነዚህ ተወዳዳሪዎች በተለየ ስፔሻል አዋርድ ብለው ኮሜዲያን ሙርሳሞን ሸልሞ ተሸላሚ ይሆናል። ኮሜዲያን ሙርሳሞ መካከላችን ካለ ወደ መድረካችን እንድትመጣ ጠይቃለን። Comedian Samo Abakir. Congratulations to the comedian upon special request for winning this special award from Chilalo.
አንድ ነገር መናገር ፈልጋለሁ። ያ ነገር ምንድነው? ዛሬ ያለሁበትን ጥንካሬ እንዲዝ ሆን አባት ሆን ላደረገች ለልጄ ሩታ ወጥሻለሁ። ከዛም በመቀጠል ደግሞ ከነ ድክመቴ ከነ ብዙ ነገሬ ይዛኝ ችላኝ ብዙ ነገሮችን እንድችል አድርጋ ያኖረችኝን ያገዘችኝን በድካሜ ከጎኔ የሆነችው ባለቤቴን ላመሰግናት እወዳለሁ። እወድሻለሁ። ሁላችሁንም አመሰግናለሁ። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ይመስገን። በመጨረሻም እዚህ ቲክቶክ ቻሌንጅ ላይ የተሳተፋችሁ በሙሉ ድርጅታችን ጭላሎ ፉድ ኮምፕሌክስ ከልብ እያመሰገነ ወደፊት በሚደረገው ቻሌንጅ ላይ በንቁ እንድትሳተፉ እናሳስባለን። ከዚህ በተጨማሪ የድርጅታችን በዚህ ወቅት ከኢትዮጵያ በአንደኛ ደረጃ ላይ የሚገኝ የምርት አምራች ድርጅት በመሆኑ የኦኬ ምርቶችን የመጀመሪያ ምርጫችሁ እንድታደርጉ እናሳስባለን። እናመሰግናለን። በቲክቶክ መንደር ባያችሁት እንግዲህ የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር እንደተመሰረተ አብዛኞቻችን ሰምተናል፣ እናውቃለን። መስራቾቹ ወደ መድረክ መጥተው ስለ ማህበሩ ገለጻ ያደርጉልናል። ከመስራቾቹ መካከል ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ቢኒ ብሩክስ፣ የአስራ ፍጹም እንዲሁም ሶለን ለሜሳን ወደ መድረክ ጋብዛለሁ። ስለ ማህበሩ ደግሞ ገለጻ ለማድረግ ጠበቃ ሰብለ አሰፋ እዚህ ጋር እንድትገኙልን ወደ አክብሮት ወደ መድረክ እየጋበዝናችሁ ነው። እባካችሁን ወደ መድረክ እንድትመጡልን እንጋብዛችኋለን። የማህበሩ መስራቾች ከዚህም በላይ ናቸው። ነገር ግን እዚህ መድረክ ላይ ተገኝተው ስለ ማህበሩ ጥቂት እንዲሉን እነዚህን መስራቾች ጠርተናል ማለት ነው። ያብስራ ፍጹም፣ ቢኒ ብሩክ ኒውስ፣ ጠበቃ ሰብለ አሰፋ፣ ማስተር አብነት፣ ሶለ ለማስጠበቅ ተሰብስበው በአንድ ላይ ሆነው ነው የመሰረቱት። ስለዚህ ለሁላችሁም ይገባኛል ብለው እዚህ ተገኝተዋል። ሁሉንም ልታመሰግኗቸው ይገባል። የኢትዮጵያ ማህበራዊ ሚዲያ ይዘት ፈጣሪዎች ማህበር ትልቅ ማህበር ነው። በዚህ ጉዳይ ላይ ተጨማሪ ነገር ኤልሳ ሰፋ በድጋሚ እንደምን አመሻችሁ። ቀደም ሲል ብሩክ እንዳለው የይዘት ፈጣሪዎች ማህበር በይፋ ተመስርቷል። ከ5000 ጀምሮ ተከታይ ያላችሁ የምትሳተፉበትና የበለጠ የሶሻል ሚዲያን ተጽዕኖ ፈጣሪነት የምንጠቀምበት ይሆናልና ይህ ነገር ደግሞ በመመስረቱ በኢትዮጵያ የቲክቶክ አጠቃላይ ሶሻል ሚዲያ ኢንዱስትሪው ላይ ትልቅ ለውጥ ያመጣልና በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ተጨማሪ ማለት የምትፈልጉት ካላችሁ እዚህ በመካከላችን የምትገኙ የዚህ ማህበር ተወካዮች እቺ ነገር ቁመት ሳታስበለኛት እሺ፣ እናመሰግናለን። እንግዲህ ይህ ማህበር ኦፊሻሊ ከትናንት ተከፍቷል፣ አይታችሁታል፣ ተመስርቷል ማለት ነው። እንግዲህ ይህ ማህበር ለየት የሚያደርገው ከተለያዩ ፕላትፎርሞች ማለትም ከሜታ ጋር ከቲክቶክ ጋር እንዲሁም ደግሞ ከተለያዩ የሶሻል ሚዲያ ፕላትፎርሞች ጋር ከነሱ ጋር ኦፊሻሊ ግንኙነት አለው ማለት ነው ይህ ማህበር። ስለዚህ ከዚህ በኋላ ማንኛውም ኮንቴንት ክሬተር በሚያጋጥመው የአልጎሪዝም ችግር ወይም አካውንቱ ቢጠፋ የተለያዩ ችግሮች አካውንቱ ላይ ቢከሰት ይህ ማህበር በቀጥታ ይህንን ፕላትፎርም ቀጥታ ኦፊሻሊ ያወራቸዋል ማለት ነው። ስለዚህ ለኮንቴንት ክሬተሩ በጣም የሚጠቅም ስለሆነ እርግጠኛ ነኝ ዛሬ የሚመዘግቡ ሰዎች በየወንበሮቻችሁ ይመጣሉ። እንድትመዘገቡና ራሳችሁን በማህበር ተደራጅታችሁ አንድ እንድትሆኑ ጠንካራ የሚያደርግ ማህበር ስለሆነ እንድትቀላቀሉ ስል እጠይቃለሁ። አመሰግናለሁ። እንዴት አመሻችሁ? ሙሉ ነገር እነሱ ተናግረውታል። አሁን መዝጋቢዎች በየቴብሉ ይመጣሉ። ስለዚህ መታችሁ መመዝገብ ትችላላችሁ።
የዚህ ማህበር ሜምበር ስትሆኑ በጣም በብዙ መልኩ እናግዛቸዋለን። ከሰዎች እንደምታወቅ ተስፋ ላይ የኛ ማህበር ሜምበሮች ደግሞ በሚቀጥለው ዓመት ሙሉ በሙሉ እነሱ እንደሚያሸንፉ በጣም እርግጠኛ ነኝ። መልካም ጊዜ ሁላችሁም ስለመጣችሁ በጣም እናመሰግናለን። መመዝገብ እንዳትረሱ። እናመሰግናለን። ሁሉንም ከልብ አድርገን እናመሰግናለን። እባካችሁን በጭብጨባ እንድትሸኙልን